አርሶ አደሩ የሚያመርተው ምርት በአግባቡ ለገበያ እንዲደርስ መንገድ አይነተኛ ሚና ያለው ቢሆንም ድልድይ ባለመሰራቱ ብዙ ችግር እየደረሰባቸው እንደነበረ የሚቺ ቀበሌ ነዋሪዎች ተናግረዋል። ስሜ ለባቸው አስፋ ይባላል። እዚሁ የሚቺ ቀበሌ ነዋሪ ነኝ። ይህ ወንዝ በጣም ከፍተኛ ስለሆነ በክረምት አያሳልፍም። በክረምት ሰዓት እንደገና ተዙሮ በዛ በኩል ነው የሚካሄደው በርቀት በኩራ። አሁን ግን መንግስትም የህዝቡን አቤቱታ በመስማት በዘንድሮ ዓመት በ2018 ይሄ እቅድ ተይዞ ወረዳው ወደዚህ በመምጣት በማየት ድልድዩን አስጀምሮልናል። አሁን ወደ መጨረሻ ይገኛል ማለት ነው። በወረዳው መሰል ተግባራት እየተከናወነ መሆኑን ያስታወሱት የየኪ ወረዳ መንገድ ትራንስፖርት ጽሕፈት ቤት የመንገድ ጥራት ቁጥጥር መሐንዲስ ቡድን መሪ አቶ ብተው ጉፍታ ናቸው። ይሄ ፕሮጀክት በሚቺ ካሺ ወንዝ ላይ በኤፍኤስአርፒ ፕሮግራም ወይም ደግሞ ፉድ ሴኩሪቲ ሪዛይለንት ፕሮግራም በሚባል የውጭ ድርጅት ያው በግብርና እድገት ፕሮግራም ስር ሆኖ ከመንገድ ትራንስፖርት ጋር በኮኦርዲኔሽን የሚሰራ ፕሮጀክት ነው። በሱ ፕሮጀክት የሚሰራ የድልድይ ፕሮጀክት ነው። እንደምታዩት የድልድዩን ግንባታ ጥራት በአግባቡ እየተከታተሉ መሆኑን ያወሱት አስተባባሪው በጀቱ ሙሉ በሙሉ የተሸፈነው በምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ መሆኑን አስታውሰዋል። አጠቃላይ የፕሮጀክቱን ኮስት ስናይ ወደ 14 ሚሊዮን 198,124 ብር ነው ኮስት የሚያደርገው። ይሄም በኤፍኤስአርፒ ፕሮግራም ሙሉ በሙሉ የሚሸፈን ነው። ከዚህ ውስጥ በተሰራው ስራ ልክ የተከፈሉ ክፍያዎች አሉ። ስቲል አሁንም እጃችን ላይ ያሉ ክፍያዎች አሉ። ቀሪ የሚቀሩ ስራዎች አሉ። የየኪ ወረዳ ምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ፋንታው ፕሮግራሙ የግብርናው መስክ የሚያዘምኑና የአርሶ አደሩን ጥቅም የሚያጎሉ ተግባራትን እያከናወነ መሆኑን ተናግረዋል። አርሶ አደሩ ከዝናብ ጥገኝነት ለማላቀቅ ሲባል ይሄ ኦፒ የአነስተኛ መስኖ ግንባታ ገንብተን ለአርሶ አደሩ አስረክበን በዚህ ልክ በምታዩት ልክ አርሶ አደሩ በተደራጀ መልኩ በትንሹ ከትንሽ ማሳ ጥሩ ገቢ ብቻም ሳይሆን የአመጋገብ ስርዓትን በሚያሻሽል መልኩ በምታዩት መልኩ ሁሉንም የጓሮ አትክልት ፍራፍሬውንም ሩዙንም በቆሎንም እያለማ ያለበት ሁኔታ ነው ያለውና ከገቢ በተጨማሪ የቀደም ሲል የነበረውን የአመጋገብ ስርዓት አሻሽሎ አርሶ አደሩ ዛሬ ጥሩ ገቢም እያገኘ የአመጋገብ ባህሉም የተቀየረበት ሁኔታ ነው ያለው። በጀቱ ሙሉ በሙሉ የተሸፈነው በፕሮጀክቱ መሆኑን ያስታወሱት አስተባባሪው መሰል ስራዎች ተጠናክሮ ይቀጥላል ብለዋል። የመንግስት ትኩረት አቅጣጫ በመከተል እየተሰራ ያለው ሁሉ አቀፍ ስራ ወደ ውጤት እየተቀየረ መምጣቱንና አርሶ አደሮቹ ተጠቃሚ የሆኑ መምጣታቸውን የየኪ ወረዳ ግብርና ደን አካባቢ ጥበቃ ህብረት ስራ ጽሕፈት ቤት ኃላፊ አቶ ልመኔ ይግረመው ተናግረዋል። እንግዲህ ግብርና ሲባል ሁሉ አቀፍ ነው። ያን ብቻ አይደለም። አሁን ኢኒሺዬቲቭ ነው ወጣ ምግብን በጓሮ የሚል መንግስታችን ወደ ጠቅላይ ሚኒስትሩ ኢኒሺዬቲቭ ነው አንዱ። ስለዚህ ያን መነሻ በማድረግ ሁሉ አቀፍ ስራዎችን መስራት አለብን፣ ሁሉ አቀፍ ስራዎችን መደገፍ አለብን በሚል ምግብን በጓሮ በሚል ኢኒሺዬቲቭ እያንዳንዱ ነገር ቢያንስ እያንዳንዱ ካሬ ላይ በተለያየ መንገድ መቀመጥ አለበት የሚለው ነገር ወስደን በዛ ልክም የኛም ባለሙያዎች ድጋፍ እያደረጉ የኛም አርሶ አደር ደግሞ የኛን ምክር ተቀብለው አሁን ያን ወደ ማስፋት ስራዎችም እየሄዱበት ሂደቶች አሉ። ለዘመናት የህብረተሰቡ ቅሬታ ምንጭ የነበረው የሚቺ ቀበሌን ከወረዳው ከተማ የሚያገናኘው የድልድይ ግንባታ ፋይዳው የጎላ መሆኑን የየኪ ወረዳ ዋና አስተዳዳሪ አቶ ዳዊት ተሰማ ተናግረዋል። የሚቺ በጪ ካሺ ማዞሪያ ላይ እንደዚሁ መንገዱ ከዚህ በፊት ተመርቆ ችግር የነበረበት የድልድይ ችግር ነው። ድልድዩን አሁን ከኤፍኤስአርፒ ጋር በጋራ በመቀናጀት ኦሬዲ አሁን ልናስመርቅ የደረስንበት ሁኔታ አለ። አጠቃላይ የወረዳችንን የመንገድ ሽፋን ወይም የአርሶ አደሩን ህዝብ ጥያቄ ምላሽ ለመስጠት እንደ ወረዳ በርከት ያሉ ስራዎች በዚህ አመት ላይ ያከናወንና ውጤት ላይ ያየንበት ሁኔታና ታች አርሶ አደሩ ጋር በዚህ መሰረተ ልማት ተጠቃሚ መሆኑን ደስተኛ ሆኖ ያየንበት አግባቦች አሉ ማለት ነው።